እንደ ሀገርም እንደ ህዝብም ሁላችሁም አስተውላችሁ ድጋፍ ብታረጓቸው እላለሁ። ታማሚ ልጆች ያላችሁ ወላጆች ስራ ቆሞ የሚቀመጡበትን ምክንያት ልንገራችሁ። በሚሰሩበት ስራ ቦታ ላይ አለቃም ሆነ የስራ ባልደረባ ስለማይረዳቸው እኔ ብዙውን አሳልፌያለሁ፣ አውቀዋለሁ። አስተካክዬ ነው እንጂ እኔም ስራ ለማቆምም አልፎ ተርፎ ልጄ በቃ በሞተ ወይም እኔ ሌሎቹን ባሳደኩኝ እስከ ማለቱ ላይ ደርሻለሁ። ለምን ምረዳኝ ስለሌለ ከጎኔ ማንም ድጋፍ የሚያደርግ ስላልነበረ ማለት ነው። እነዚህ ልጆች ለማብላት እንኳን ምን ያህል ሰዓት እንደሚፈጅብን እናውቀዋለን። የቤቢ ሻይ አይነት ልጆች ያላቸው ወላጆች ያውቁታል። በእንደዚህ አይነት ሆነን ወደ ስራ ስንሄድ ማርፈድ ይኖራል። በቃ ሀሳባችን ብዙ ቦታ ልጆቻችን ላይ ዘግተን ስንሄድ ብዙ ችግሮች አለ፣ የሰው ፊት አለ። ያ ሁሉ ነገር በጣም ያሳቅቃል። ከዛን በቃ ምንድነው አማራጭ? በቃ ስራውን ትቶ ለችግር ተጋልጦ ልጄን ላስታምም ከልጄ አጠገብ ልሁን እያሉ ስራ ትቶ ይቀመጣሉ። መፍትሄ ነው ብዬ የምላችሁ በቅርበት ያላችሁ አለቆችም የስራ ባልደረቦችም ተረዷቸው። እነዚህ እናቶች ብዙ ሀሳብ ተሸክመው ነው፣ ብዙ ጭንቀት አለባቸው። ስራ ቦታ ተገኝተው ስራቸውን ከሰሩ አይዞሽ በርቺ ብላችሁ ድጋፍ ልትሰጡ እንጂ እነሱን ልትገፉ ቁጣ እንዲህ ሌላ ነገር ስነ ልቦናን በጣም ይጎዳል። በጣም እስከ መታመም ደርሻለሁ በራሴ ማለት ነው። እና ይህንን ነገር እንደ ሀገርም እንደ ህዝብም ሁላችሁም አስተውላችሁ ድጋፍ ብታረጉ